ሰላም አለይኩም ወራህመቱላሂ ወበረካቱህ። የዩቲዩብ ቤተሰቦች ሰላም ናቸው ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። አዲስ ጀማሪ ነኝ። ሰብስክራይብ አድርጉኝ፣ አበረታቱኝ እና ዛሬ ይዤላችሁ የመጣሁት እነዚህ ወፎች እዚህ ጓደኛዬ አብራኝ የምትሰራ ጓደኛ አለችኝና ስማቸው እኔ ደግሞ እርግቦች ናቸው እኮ እነዚህ የሚባሉት አልኳት። አይ እርግብ ሌላ ናቸው፣ ሌላ ነው ስማቸው፣ እነዚህ ወፍ ነው የሚባሉት አለችኝና እስኪ እናንተ ኮሜንት ላይ አሳውቁ፣ ትክክለኛ ስማቸው እነዚህ ወፎች ምንድነው የሚባሉት? እርግብ አይደለም የሚባሉት? እኔ ግን እርግብ ናቸው ብዬ እሷ ጋር ተከራከር ነው ማለት ነው። እርግብ አይደሉም፣ እርግቦች ሌላ ናቸው አለችኝና ረዘም ያሉ ናቸው ምናምን አለችኝ። እኔ ግን ብዙም የወፎች አይነት ብዙ ስም አላቸው፣ የወፍ አይነት አላውቃቸውም። እና እነዚህ ደግሞ እርግቦች ነው የሚመስሉኝ ማለት ነው። እና እናንተ በኮሜንት ላይ ያሳውቁኝ ማለት ነው። አሁን እኛ በጣም ያሳዝናሉ አይደል? ያያችኋቸው እኛ ምግብ የተራረፈ ምግብ ምናምን እናዘጋጅና ባንድ እናጠራቅምላቸውና ከዛ ጧት ላይ ይሄን ጊዜ ሰዓት ላይ ይመጣሉ። እነሱ ያውቃሉ፣ እንሰጣቸዋለን፣ ውሃ እናረግላቸዋለን፣ ይጠጣሉ ምናምን። በጣም ነው የሚያሳዝኑት። ያው እዚህ ሀገር ላይ በረሃ ስለሆነ የሆነ እንትን ስላልሆነ ምንም ነገር የለም፣ የሚበሉት ነገር የለም። የሚበሉት ነገር ስለሌላቸው በጣም ነው የሚያሳዝኑኝ ማለት ነው። አገራችን እንኳን ያኔ ዝናብ ይጥላል፣ ብዙ ነገሮች የሚመገቧቸው ይኖራል። ግን እዚህ ሀገር ላይ በረሃ ስለሆነ በጣም ነው የሚያሳዝኑኝ። እና በዚህ አጋጣሚ ላይ እኔ ምን እላቸዋለሁ መሰላችሁ ውዶች ማለት ነው፣ የመዳብ ቅመሞች በተለይ ማለት ነው። ያው አረብ ቤት ብዙ ነገሮች ይተራረፋሉ። አብዛኛዎቻችን ቆሻሻ ቦታ ነው ከቆሻሻ ኪስ ነው የምንጨምረውና ለብቻ የተራረፈው ምግብ ለብቻ አድርገን ልክ እንደዚህ አርጋችሁ ውጭ ላይ ወይም ቆሻሻ የምጥሉበት ላይ ለብቻ በኪስ አርጋችሁ ብታስቀምጡላቸው ልክ እንደነዚህ አይነቶች ወፎች እየመጡ ይበሉታል፣ ወይም ድመቶች ምናምን ይበሉታል እና አጅር ታገኛላችሁ። የተራረፈ ምግብ አትጥፉ ለማለት ያክል ነው። እና እኛ አሁን ያው መጨረሻ ፎቅ ላይ ስለሆነ ስጡ ይባላል እና ከዛ ያው የመዳብ ቅመሞች ታውቃላችሁ ስጡን ማለት ነው። ትንሽ ኢትዮጵያ ያሉ ናቸው የማያውቁት ስጡን ማለት ምን ማለት እንደሆነ። በሀገራችን በኢትዮጵያ ደግሞ በረኮና ነው የሚባለው፣ በረኮና ይመስለኛል እና